የአረብ ሀገር ወንዶች የሀበሻ ሴቶች ይላል። የአረብ ሀገር ወንዶች የሀበሻ ሴቶች ድብልቅልቅ አለብኝ የወንድሜ እህቶች። እንዴት ብለህ ብትል ወንድሜ ልበልህ የጉዞ ይዘክድ መጣና ማዕበል ወረሳት እህቴን አረብ ወደ አገሩ ችሎታል ብሶቱን ወሎ ገራገሩ። ያለሁት ወሎ ነው አላህ ካገራልኝ ላንተ ነው ወንድሜ ልምከርህ ያዝልኝ። ዘመኑ አኺሩ ነው ቅያማ ሳይቆምብህ በዱንያ ሙሀባ የተያዘው ልብህ ይበቃል በልና አምጣት ባልህን አንተ ሚስት ሆነህ የሰደድካትን። አንተማ ወንድ ሆነህ ተውሂድ ቢገባህ የረሱሉን ሱና ባይህ ተግብረህ ይበቃህ ነበረ ቁርአን ሀዲሱ አረብ ባልገረመኝ ሚስትህ መውረሱ። አቃለሁ ያንተ ሚስት ጀግና ናት ወንድ ናት፣ ግን ካያሰርኳት ትላለህ ሚስቴ ናት። ስንት ሌሊት ሄደች ስንት ባህር ቆርጣ፣ ስንት ሀገር ሄደች ስንት ትኬት ቆርጣ። ስንት ሌሊት ሄደች ከቤቷ ስትወጣ ዱንያን ልትፈልግ ገንዘብ ልታመጣ። አይ ያገሬ ሰው መገን ወሎ ገሩ፣ ሰደቋ በሴት ልጅ ያስብልም ቸሩ። ስትልካት አውጥተህ በአየር ላይ ሲበሩ። እና ሄደች ሰራች ደከማት አመማት፣ በሰው ፊት በሰው ቤት ስራ እየደከማት። አድምጠኝ ለሊላህ በግድ አልልህም፣ ስበብ ቢሆንልኝ ሂዳው ከአላህ ነው። ልክ ያለው ሐቢቢ ሰምተህ እንዳደፈው፣ ዋጠው ቢመርህም ካፍህ እንዳተፈው። እድልህ አሁን ነው ጊዜ የማይጠፋው እላለሁ ተመለስ እሷን ሳይሆን አንተን። በጋራ በአንድነት ወደ አላህ ቶብተን ይምጡ እህቶቻችን ወንድ እንሆንና በሸሪዓ መኖር ይበቃናልና። አይመርህም እንዴ ሚስትህም በሰው ቤት ሲመጣልህ ገንዘብ ታጥቦ ሽንት ቤት። አንተ ዝተኝተህ ስታላምጥ ጫት። አይ ሞኛ ሞኝቱ ሴት ልየዋሂቱ አይጨክን አንጀቷ በዛ ላይ ናፍቆቱ። ያልፈልኛል ብላ ሸሪ አልፋ ሄደች፣ ግን ጉዳት ነው እንጂ መች ጥቅም አገኘች። መውለድ የለ መሳቅ መጫወት ቤት የአረብ ጠረጋ እቃው ሲጫናት። አላህ ያዘነላት ስትቀር የለችም፣ ጭንቅላቷ ዙሮ ኖርማን አይደለችም። ተዘበራርቆባት አላማዋ በክኖ የእሷ ወንድ መሆን ባልየው ሴቱ ነው። ውጭ ብሎ ሲልክ ለአረብ ሲሸጣት አዱን አኼራዋን ስንቷ ጠፋባት። እናም አልሃለሁ አላህ ይዘንልህ ሚስትህን ያምጣልህ ችግሩን ያንሳልህ። አንተ ቸግሮህ ነው ስትልካት ልጅህን፣ ግን ረስተኸዋል ቀብር ጥያቄህን። በ14 ዓመቷ መዳሪያዋ ሲያልፋት በስሜት ስትወርቅ ለዝሙት ለጥፋት። ስንቱ ይገላታል ምላሱን ቀልሶ፣ አንተ መችታ ያለህ ጆሮህ ዳባ ለብሶ። አሁንም ተመለሽ አልልም እሷን፣ አንተኑ ተመለስ ስላለሁ ትቸሷን። የችግር መድኃኒት ልንገርህ አድምጠኝ፣ ለአላህ ታዛዡን ነቢዩን ተከተል። አገር ገደል ብሄድ አብረሃት ትከተል። ብቻህንም ብትሆን በሀቅ አንድ ቦታ አገር ትባላለህ በፈጠረህ ጌታ። ችግር አልፎ ነበር ቤቱም ተሰርቶልን፣ መኪናው ገብቶልን ከተማው ደምቆልን። ግን ይሻለን ነበር በችግር ተውሂዲ፣ ግን ይሻለን ነበር በችግር ሱናችን። ገረድ ከምትሆን ላረብህ